ናችሁ ውድ ተማሪዎች ኢቲኤል ቲዩቶሪያሎች ነን። እንዴት ናችሁ? መቼም ትምህርት አሪፍ እንደሆነ እገምታለሁ። ወሩ አሪፍ እንደሆነላችሁ እገምታለሁ። አይ ሆፕ ያው ዩኒቨርሲቲ ውስጥ ብዙ ነገር ያስቸግራል፣ ግን ያው እንደምንም ብላችሁ ፍሬሽማንን ተቋቁማችሁ ለማለፍ በተለይ መሞከር መቻል አለባችሁ። ቢኮዝ ኦፍ ብዙ ነገር ነግሬያችኋለሁ ስለ ፍሬሽማን ብዬ አስባለሁ። ፍሬሽማን ላይ የሰራችሁት ውጤት ነው በደንብ ወደ ፊት ስትገፉ የሚያግዛችሁ ማለት ነው። ስለዚህ ፍሬሽማን ላይ በደንብ ጠንክራችሁ መስራት አለባችሁ ማለት ነው። ኢቲኤል ቲዩቶሪያል ላይ በባለፉት ቲዩቶሪያሎች ላይ በተለይ ስለ ፑንት፣ ስለ ዳአማት እነዚህ አርሊ የሚባሉ ስቴቶችን፣ ኢመርጀንሲ ኦፍ ስቴትን፣ ኦልሶ ደግሞ የአክሱማይትን፣ ኦልሶ ደግሞ የዛጉዌን ስርወ መንግስት ለማየት ሞክረናል ማለት ነው። እነዚህ በኖርዘርን በኩል ያሉትን ስቴቶች በባለፈው ቲዩቶሪያላችን ላይ ለማየት ሞክረናል። በአሁኑ ደግሞ የምናየው ኢስት፣ ሴንትራል፣ ሳውዘርን ኤንድ ዌስተርን ስቴት ነው የምናየው ማለት። በባለፈው በኖርዘርን ኢትዮጵያ ኤንድ ሆርን የሚገኙ ስቴቶችን ያየ ነው። አሁን ደግሞ በኢስት፣ በሴንትራል፣ በሳውዘርን፣ በዌስተርን የሚገኙ ስቴቶችን በደንብ ለማየት እንሞክራለን ማለት ነው። ስለዚህ ዳይሬክትሊ ወደ ሌሰኑ ከመግባቴ በፊት ሰብስክራይብ፣ ሼር፣ ኮመንት ማድረግ እንዳትረሱ ለማለት እወዳለሁ። በተለይ ጥያቄ ካላችሁ ኮመንት ማድረግ ትችላላችሁ። ሰብስክራይብ እና ላይክም ማድረግ እንዳትረሱ። ኦኬ ዳይሬክትሊ ወደ ቲዩቶሪያሉ ልግባ። ኤ ላይ የምናገኘው በኢስተርን፣ በሴንትራል እና በሳውዘርን ኦልሶ በዌስተርን የሚገኙ ስቴቶች ነው እዚህ ጋር የምናወራው ብያችኋለሁ። ስለዚህ ኤ ላይ የምናገኘው የማን ነው? ቢዛሞን ነው። ቢዛሞ ይሄ ኪንግደም ቢዛሞ የሚባለው ኪንግደም ሎኬትድ የሆነው በሳውዘርን ቤንድ ኦፍ አባይ ሪቨር ነው። ከሳውዘርን ቤንድ ኦፍ አባይ ሪቨር ከአባይ ሪቨር በሳውዘርን ቤንድ በሳውዝ በኩል በደቡብ በኩል ነው የሚገኘው ከአባይ ሪቨር ማለት ነው። ስለዚህ ይሄ ማለት ኢነሴንስ ምን ማለት ነው? ኦፖዚት ቱ ዘ ፕሬዘንት ዲስትሪክትስ ኦፍ ጎጃም ከጎጃም ዲስትሪክት ኦፖዚት ነው ማለት ነው። እንዴት ነው ካላችሁኝ አሁን ለምሳሌ ባለፈው ነግሬያቸዋለሁ። በተለይ ባህር ዳር ያላችሁ ልጆች በደንብ ትረዱኛላችሁ ብዬ አስባለሁ። ባህር ዳር ላይ በተለይ ሌክ ጣና አካባቢ ከሄዳችሁ ደብረ ማርያም የምትባል ገዳም አለች። እዛ ጋር ነው ጣና ደብረ ማርያም በምትባለው ገዳም ላይ ያቺ ደሴቷ ላይ ጣናና አባይ ለሁለት የሚከፈሉት ማለት ነው። ስለዚህ ከአባይ ኢኔሴንስ ምንድነው በሳውዝ በኩል ነው ወይም በደቡብ በኩል ነው ካልን ለጎጃም ምን ነው ማለት ነው? ኦፖዚት ነው ማለት ነው። ምክንያቱም ባህር ዳር ኦልሬዲ ጎጃም ስለሆነ ማለት ነው። ጎጃም ውስጥ ያለ ነው ባህር ዳር ኦልሬዲ ማለት ነው። ስለዚህ ኦፖዚቱ ነው ለአባይ በሳውዝ በኩል ነው ማለት ለጎጃም ኦፖዚት ነው ማለት ነው። ስለዚህ ከዲስትሪክትስ ኦፍ ጎጃም ኢን ፕሬዘንት ዴይ ይሄ ቢዛሞ ኦፖዚት ነው። ኦልሶ ደግሞ በፕሬዘንት ዴይ የት ጋር ነው የሚገኘው ከተባለ አራውንድ ዘ ከረንት ዋምባራ ኤሪያ ዋምባራ ኤሪያ አካባቢ ነው የሚገኘው ማለት ነው። ዋምባራ ኤሪያ የምትባል ኤሪያ አለች። ጉግል ማፓችሁ ላይ ማየት ትችላላችሁ። ዋምባራ የምትባል ኤሪያ ላይ ከረንትሊ ይሄ ነገር ይሄ ቢዛሞ ስቴት ይገኛል ማለት ነው። ሌላኛው ፋውንድድ የሆነው ኢን 8th ሴንቸሪ ነው። በ8ኛው ሴንቸሪ ነው ይሄ ነገር ይሄ ቢዛሞ ስቴት ፎርም ያደረገው ማለት ነው። ኦልሶ ሃቭ ኤ ግሬት ኮኔክሽን ዊዝ ዳሞት ሃቭ ኤ ኮኔክሽን የሚለው ብዙ ስለማይገልጽ ነው። ግሬት ማለት እንችላለን። ግሬት የሆነ ኮኔክሽን አላቸው። ለምን ቢባል እዚህ ጋር እናየዋለን። ዳሞት ላይ አንድ ገብቼ ላሳያችሁና የዳሞት ቴሪቶሪው ኢንቱ ሳውዝ ኦፍ አባይ ይላል እዚህ ጋር እንደምትመለከቱት ማለት ነው። ኤክስፓንድድ ያደረገው ቴሪቶሪው እስከ ሳውዝ ኦፍ አባይ ነው። ኢኔሴንስ እስከ ሳውዝ ኦፍ አባይ ከነበረ ይሄ ኤክስቴንድ ያደረገው ቴሪቶሪው ዞሮ ዞሮ ከነዚህ ጋር ሪሌሽን ነበራቸው ወይም ኮኔክሽን ነበራቸው ማለት ነው። እስከ ሳውዝ ኦፍ አባይ ከመጣ ማለት ነው። ምክንያቱም እነሱም ኦልሬዲ ሎኬትድ የሆኑት ሳውዘርን ቤንድ ኦፍ አባይ ሪቨር ስለነበሩ ማለት ነው። ስለዚህ they will have a ኮኔክሽን ሊኖራቸው ይችላል ማለት ነው። ቢ ላይ የምንመለከተው ኤን ቢዛሞን እንደዚህ ካየ ነው ማለት ነው። ያው ቢዛሞ ላይ ያወራናቸው ነገሮች በጣም ቀላል ናቸው ብዬ ስላሰብኩ ነው። ሳውዘርን ቤንድ ኦፍ አባይ ሪቨር እንደሚገኝ ይሄ ማለት ኢን ሴንስ ኦፖዚት ቱ ዘ ፕሬዘንት ዲስትሪክትስ ኦፍ ጎጃም ኤንድ አራውንድ ዘ ከረንት ዋምባራ ኤሪያ ላይ እንደሚገኝ፣ ሌላኛው ደግሞ ፋውንድ የሆነው በ8ኛው ሴንቸሪ እንደሆነ ኦልሶ ሃቭ ኤ ኮኔክሽን ዊዝ ዳሞት እንደሆነ አውርተናል ማለት ነው። ስለዚህ ዳይሬክትሊ ቢ ላይ እንግባ። ቢ ደግሞ ማን ነው? ዳሞት ነው። እንዳይምታታባችሁ ፑንት ብለን ዳአማት ነው ያልነው እንጂ ዳሞት አላልንም። ሁለተኛ ከየት መጣ እንዳትሉ ማለት ነው። ያኛው ኤ ነው፣ ይሄኛው ደግሞ ኦ ነው። እዚህ ጋር ተመልከቱት ኤም ኦ ቲ። ስለዚህ ዳሞት ነው። ይሄ ዳሞት was a strong kingdom ስትሮንግ የሚባል ኪንግደም ነበር። በጣም ጠንካራ ከሚባሉት ኪንግደሞች መካከል አንደኛው ነው። ይሄንንም ደግሞ ማሳያ it was a strong kingdom ብያችኋለሁ አይደል? ስለዚህ that expanded its territory ኤክስፓንድ አድርጎ ነበር ቴሪቶሪውን። አንደኛው ማሳያው ስትሮንግ እንደሆነ ማሳያው ቴሪቶሪውን ኤክስፓንድ ማድረጉ ነው ወይም ደግሞ ድንበሩን ማስፋቱ ነው። ምክንያቱም ስትሮንግ ከሆነ ብቻ ነው ድንበሩን ሊያሰፋ የሚችለው።
ያለበዚያ ባለው ድንበር ሳትወሰድበት ሊቀመጥ ይችላል። ኦር ደግሞ ያለውን ድንበር ሊወሰድበት ይችላል ማለት ነው። ስለዚህ ስትሮንግ ከሆነ ግን ኤክስፓንድ ሊያደርግ ይችላል፣ ቴሪቶሪውን ኤክስፓንድ ሊያደርግ ይችላል ማለት ነው። ስለዚህ ዳሞት was a strong kingdom that expanded its territory into south of አባይ በሳውዝ በኩል ወደ አባይ ወደ ሳውዝ ኦፍ አባይ አስፋፍቶ ነበር። ኦልሶ ደግሞ ኖርዝ ኦፍ ሌክ ቱርካና ወደ ኖርዝ ኦፍ ሌክ ቱርካና ወደ ዌስት ኦፍ አዋሽም አስፋፍቶ ነበር። ኦልሶ ኢስት ኦፍ ዲድሳ ወደ ኢስት ኦፍ ዲድሳም አስፋፍቶት ነበረ ማለት ቴሪቶሪውን እስከዚህ ድረስ ዳሞት በጣም አስፋፍቶት ነበር። ይሄ ስትሮንግ ኪንግደም ማለት ነው። ስለዚህ ወደ ሳውዝ ኦፍ አባይ፣ ወደ ኖርዝ ኦፍ ሌክ ቱርካና፣ ወደ ዌስት ኦፍ አዋሽ ኦልሶ ደግሞ ወደ ኢስት ኦፍ ዲድሳ አስፋፍቶት ነበረ ዳሞት ቴሪቶሪውን ማለት ነው። ሌላኛው ኢን 13th ሴንቸሪ በ13ኛው ሴንቸሪ ዳሞት had a prominent king which is ሞታላሚ የሚባል ፕሮሚናንት ኪንግ ነበራቸው። ያው ፕሮሚናንት ማለት ስመጥር እንደማለት ነው። በጣም ታዋቂ የነበረ በጣም ፌመስ የነበረ ኪንግ ነበራቸው በ13ኛው ሴንቸሪ ላይ ማለት ነው። ስሙም ማን ይባላል? ሞታላሚ ተብሎ ይጠራል ማለት። ብዙ ጊዜ ፈተና ላይ የሚመጣ ነገር ናት። በተለይ የዳሞት ፕሮሚናንት ኪንግ ታዋቂ ኪንጋቸው ስመጥሩ ኪንጋቸው ማን ነው ከተባላችሁ ሞታላሚ ብላችሁ መመለስ መቻል አለባችሁ ማለት። ስለዚህ ቢዛሞና ዳሞትን እንደዚህ አድርገን ለማየት ሞክረናል ማለት ነው። ደን ሲ ላይ ደግሞ እንሂድና ሲ ላይ የምናየው which is ኢናሪያን ነው። ኢናሪያ ኪንግደም የት ነው የሚገኘው ካላችሁኝ በሳውዝ ዌስተርን ኦፍ ኢትዮጵያ ወይም ደግሞ በጊቤ ሪጅን ላይ ነው የሚገኘው። የታልኳችሁ ኢናሪያ የሚገኘው በጊቤ ሪጅን ወይም ደግሞ በሳውዝ ዌስተርን ኦፍ ኢትዮጵያ በሳውዝ ዌስተርን ፓርቷ በኢትዮጵያ በሳውዝ ዌስተርን ማለትም በደቡብ ምዕራባዊ የኢትዮጵያ ፓርት ወይም ደግሞ በጊቤ ሪጅን ውስጥ የሚገኘው ኪንግደም ማን ነው ከተባላችሁ ኢናሪያ ብላችሁ ትመልሳላችሁ ማለት ነው። ሌላኛው the royal clan was called ሂናር ቡሻሾ ተብሎ ይጠራ ነበር። ሮያል ክሌኑ ወይም ደግሞ በደም ዝውውር የመጣው ይሄ ጎሳቸው ምን ተብሎ ይጠራ ነበረ? ሮያሉ ጠንካራው ጎሳቸው ምን ተብሎ ይጠራ ነበር? ሂናር ቡሻሾ ተብሎ ይጠራ ነበር ማለት ነው። ሂናር ቡሻሾ ተብሎ ይጠራ ነበር እና the king also ኪንጉ ራሱ ስሙ የነሱ ገዢ የኢናሪያ ገዢ ስሙ ማን ይባላል? ኪንጉ ሂናር ታቶ ተብሎ ይጠራል። ሂናር ታቶ ተብሎ ይጠራል እና ኪንጉ was secluded and considered as sacred ምን ማለት ነው? ይሄ ኪንጉ ሂናር ታቶ በጣም ሴክሉድ ነበር ወይም ደግሞ ለብቻውን ነበር የሚኖረው ተለይቶ ለብቻውን ነበር የሚኖረው እና ይሄ ሴክሉድድ ስለሆነ ለብቻውን ስለሚኖር እንደምን ኮንሲደር ይደረጋል? እንደ ቅዱስ እንደ ሴንቶች ላይ ቅዱሳን እንደ ቅዱሳን ነው ወይም ደግሞ ሳከርድ እንደ ቅዱስ ነው የሚታሰበው። ሳከርድ ማለት ላይ እንደ ቅዱስ እንደማለት ነው። እንደ ሳከርድ ነው የሚታሰበው ወይም ደግሞ እንደ ቅዱስ ነው ኮንሲደር የሚሆነው ለብቻውን ተለይቶ ስለሚኖር ማለት ነው። ኢቭን ይላል he communicated visitors through an intermediary ወይም ደግሞ through an intermediators called አፈ ቡሾ ሌሎች ኪንጎች ሊመጡ ይችላሉ እሱ ሚት ለማድረግ ወደ ኢናሪያ መጥተው ሌሎች ኪንጎች ወይም ደግሞ ሌላ እሱን ለማማከር በሚያስፈልግበት ጊዜ እሱን ዳይሬክትሊ ኮሚኒኬት አያደርጉትም ሂደው ፌስ ቱ ፌስ ማለት ነው። ተላላኪዎች አሉ። በተላላኪዎቹ ኪንጉን ያናግሩታል እንጂ ዳይሬክትሊ እሱ ማንም ሊያገኘው አይችልም ማለት ነው። ምክንያቱም እሱ ለብቻው ነው የሚኖረው፣ ሴክሉድድ ነው። ኦልሶ ኮንሲደርድ አስ ሳከርድ እንደ ቅዱስ ነው የሚታየው ማለት። ስለዚህ ኮሚኒኬት ሲያደርጉት በማን በኩል ነው ኮሚኒኬት የሚያደርጉት? በአፈ ቡሾዎቹ በተላላኪዎቹ ወይም ደግሞ ኢንተርሚዲየተሮቹ በሁለቱ መሃል ባሉት ማለት ነው። በአዲሱ በመጣው ለናግረው ንጉሱን በሚፈልገውና በኢናሪያ ንጉስ መካከል ያሉ ኢንተርሚዲየተሮች ማን ተብለው ይጠራሉ? አፈ ቡሾዎች ተብለው ይጠራሉ ማለት ነው። ምክንያቱም የሂናር ታቶ የኢናሪያ ንጉስ ሴክሉድድ ነው፣ ለብቻውን ነው ብዙ ጊዜ የሚኖረው ማለት ነው። በዛ ምክንያት ኢንተርሚዲየተሮች ናቸው ሊያናግሩት የሚችሉት ማለት ነው። ሌላኛው በኢናሪያ ላይ ሪል ፓወር የሚባለው ትልቁ ፓወር ሪሉ ትክክለኛው ፓወር ሬስትድ የሚያደርገው ዊዝን መርኪቾች ላይ ነው ወይም ደግሞ ካውንስሎቹ ላይ ነው። ካውንስሎቹ ናቸው ሪል ፓወር ያላቸው። ሬስትድ የሚሆነው ፓወሩ መርኪቾች ላይ ወይም ደግሞ ካውንስሎቹ ላይ ናቸው። ለምሳሌ እነዚህ ካውንስሎቹ ማን ናቸው? የኪንግ ስፖክስማን የኪንግ ተናጋሪዎች ልክ እንደ አፉ ስፖክስማን የሚባሉ አሉ። ኦልሶ ደግሞ ሮያል
ትሬዠር ማለትም የሮያኑን አሁን እዚህ ጋር ሮያል ክሌኑ አለ አይደለ? የሂናር ቡሻሾ ትሬዠሮች ናቸው ወይም ደግሞ ገንዘብ ያዥ። ትሬዠር ማለት ገንዘብ ያዦች ማለት ነው። ስለዚህ በእነዚህ ካውንስሎች ላይ ነው ሪል ፓወር ያለው በመርኪቾዎች ላይ ማለት ነው። ስለዚህ እነዚህ መርኪቾዎች ሪል ፓወር እነሱ ጋር እንዳለ መረሳት የለበትም ማለት ነው። ሌላኛው በ9ኛው ሴንቸሪ ላይ which is አክሱማይት ኪንጎች ዘመቻ ካምፔጅ ነበራቸው ወደ ኢናሪያ ማለት ነው። በ9ኛው ሴንቸሪ ላይ አክሱማይቶች ማለት ነው። እና ይህን ዘመቻ ሲመጡ ግን ትንሽ አስገራሚ ነገሩ ምንድነው? ፕሪስቶችን አስከትለው ነበር የመጡትና አርኪስ ኦፍ ኮቨናንት ይዘው ነበር። እነዛ ደግሞ ፕሪስቶቹ ማለት ነው። ማለትም አርኪስ ኦፍ ኮቨናንት ማለት ታቦት እንደማለት ነው። ታቦቱን ይዘው ነበረ ወደ ኢናሪያ የመጡት ማለት ነው። ስለዚህ እቺንም መጽሐፋችሁ ላይ ያለች ያው አስፈላጊ ብዙም ስላልሆነች ብዬ ነው እዚህ ጋር የቀረጽኩት፣ ግን ማየት ስላለብን ያው ትንሽ ዝም ብለን በአፍ እናውራት ብዬ ነው። ሌላኛው ከዚህ በኋላ የምናየው የማንን ነው? ጋፋትን ነው። ጋፋትን ለማየት እንሞክራለን ከዚህ ቀጥሎ ማለት ነው። ግን ሳረሳው ልንገራችሁ፣ ኪንጉ የኢናሪያ ኪንግ ማን ነው? ሂናር ታቶ ሴክሉድ ነው ብያቸዋል። ለብቻው ነው የሚሆነው። ስለዚህ ለብቻው ለመሆን ደግሞ የሚቀመጥበት ሬሲደንስ ያስፈልጓል ወይም ደግሞ መኖሪያ ቦታ ያስፈልጓል። ስለዚህ መኖሪያ ቦታው የት ነው ከተባላችሁ ጎዊ የምትባል መኖሪያ ቦታ አለችው። ስለዚህ the king has residence ኪንጉ ሬሲደንስ ነበረው ምን የምትባል ጎዊ የምትባል መኖሪያ ቦታ ነበረችው ማለት ነው። ወይም ሬሲደንስ ማረፊያ ቦታ ነበረችው ማለት ነው። ወይም ደግሞ ሃዳሬ ትባላለች ማለት ነው። ሃይዳር የምትባል ቦታ ላይ ኪንጉ ያርፍ ነበረ ማለት ነው። ወይም ደግሞ ላይክ መኖሪያ ቤቱ ነበረ፣ ሬሲደንሱ ማረፊያው እዛ ነበረ። ኦኬ ዲ ላይ እንግባ። ዲ ላይ ጋፋትን ነው የምናየው። ጋፋት ቴሪቶሪዋ ላይስ የሚያደርገው የጋፋት ቴሪቶሪ ላይስ የሚያደርገው ቱ ዘ ሳውዝ ኦፍ አባይ፣ ወደ ሳውዝ ኦፍ አባይ። እንግዲህ ቴሪቶሪው ኤክስፓንድ ኬዝ እንደሚያደርግ ለማየት ነው። ወደ ሳውዝ ኦፍ አባይ ድረስ ይደርስ ነበር። ወደ ሳውዝ ኦፍ አባይ ድረስ ኤክስቴንድ ያደርግ ነበር፣ ወይም ደግሞ ግዛቱ እስከዛ ድረስ ነበረ። ይሄ ጋፋት አድጆይኒንግ ዳሞት ኦን ደ ሳውዝ ዌስተርን ፔሪፌሪ ቱ ደ ክርስቲያን ኪንግደም ኦር ኦፍ ደ ክርስቲያን ኪንግደም። ይሄ ዳሞትን ኦን ዘ ሳውዝ ዌስተርን ፔሪፌሪ ኦፍ ደ ክርስቲያን ኪንግደም አድጆይን ያደረገው ነበር። ማንን? ዳሞትን። ይሄ ዳሞት አለ አይደለ? ቅድም ያወራ ነው ዳሞት ስቴትን ከክርስቲያን ኪንግደሞች ጋር በሳውዝ ዌስተርን በኩል ያገናኘው ነበር፣ አድጆይን ያደረገው ነበር ማለት ነው። አድጆይን አድርጎ የሚያስቀምጠው ማን ነው? ጋፋት ነበረ ማለት ነው። ጋፋት ነበረ። it was inhabited by Semitic speaking population። ባለፈው ዩኒቱ ላይ ስናወራ ነግሬያቸዋለሁ። ጋፋት ሴሜቲክ ውስጥ እንደሚመደብ የጠፋ ቋንቋ እንደሆነ ነግሬያቸዋለሁ። ስለዚህ ሴሜቲክ ስፒኪንግ ፖፑሌሽን አለው ጋፋቶች ማለት ነው። ጋፋቶች ሴሜቲክ ውስጥ ነው የሚመደቡት። ስለዚህ ስፒኪንግ ፖፑሌሽን አላቸው፣ ግን ቋንቋው ጠፍቷል የጋፋት ማለት ነው። ስለዚህ ኢንሄቢትድ ባይ ፒፕሎቹ የሚናገሩት ምንድነው? ሴሜቲክኛ ነው ማለት ነው። ሴሜቲክ ስፒኪንግ ፖፑሌሽን አለው ማለት ነው። እና አንዳንድ አጥኞች እንደሚናገሩት it is not clear that whether ጋፋት formed a state or not። ጋፋት እንደ ስቴት ፎርም ሆኗል ወይም ደግሞ አልሆነም ተብሎ ለመናገር በጣም ከባድ ነው። ምክንያቱም they are arguing ኮንቬንስ እያደረጉ ነው እስካሁን ያሉት እንጂ ጋፋት ስቴት ነው የሚል ነገር አንድ ቦታ ላይ ሰፍሮ ልታገኙ ይችላላችሁ፣ አንድ ቦታ ላይ ደግሞ አይደለም ብሎ ሊያወራ ይችላል ማለት። ስለዚህ it is not clear አይደለም፣ በጣም እርግጠኛ ሆኖ መናገር የሚቻልበት ነገር አይደለም። ላይክ ፑንት የቱ ጋር እንዳለች በአሁኑ ፕሬዘንትሊ መናገር እንደማይቻለው ሁሉ የጋፋትም ስቴት እንደነበር ወይም እንዳልነበረ በእርግጠኝነት መናገር አይቻልም ማለት ነው። ስለዚህ it is not clear but ለምንድን ነው ክሊር ያልሆነው ካላችሁኝ፣ አንዳንዶቹ ስቴት ናት ብለው የሚከራከሩበት ፖይንታቸው ይሄ ነው። በት ይልና ጋፋት ማውንቴን ፕሮቫይድድ ኤ ሪች ሶርስ ኦፍ ጎልድ። የጋፋት ማውንቴኖች በጣም ሪች ሶርስ ኦፍ ጎልድ አላቸው። ስለዚህ ኢን ሴንስ ስቴት ሊሆን ይችላል ጋፋት፣ ምክንያቱም ሪች ሶርስ ኦፍ ጎልድ አለው ማለት ብዙ ኢኮኖሚካል ሶርስ አለው። ኢኮኖሚካል ሶርስ አለው ማለት ደግሞ በጣም ጠንካራ ይሆናል፣ ራሱን ያጠነክራል። ከዛ በኋላ ባትሎችን ለማድረግም ብዙ የሚከብደው ነገር የለም ማለት ነው። ምክንያቱም ኢኮኖሚካሊ ስትሮንግ ነው። ግን ደግሞ አንዳንዶች ስቴት አይደለም የሚሉት ለምንድን ነው? እዚህ ጋር እንዳየነው አድጆይን ያደርጋል ዳሞትን ከሳውዝ ዌስተርን ፔሪፌሪያል ኦፍ ክርስቲያን ኪንግደም ከተባለ ዞሮ ከክርስቲያን ኪንግደም ስር ነው። ከክርስቲያን ኪንግደም ምንድነው ስር ነው ብለው ስለሚያስቡ አንዳንዶቹ ደግሞ ስቴት አይደለም ብለው ይናገራሉ ማለት ነው። ስለዚህ አርጊው እያደረጉ ነው። ስለዚህ ክሊር አይደለም፣ ስቴት ነውም የሚል ነገር ክሊር አይደለም ማለት ነው። ሌላኛው ኢን ኤርሊ ሜዲቫል ፔሪድ
ጋፋት ወዝ ፔይንግ ትሪቢዩት እዚህ ጋር እንዳልኳችሁ ማለት ነው። እዚህ ጋር አሁን ነግሬያችሁ ነበር። አንዳንዶች ባይስማሙት በዚህ ምክንያት ነው። በኤርሊ ሜዲቫል ፔሪድ በኢትዮጵያ መቼ ነው የጀመረው ብያችኋለሁ? በ1270 በ1270 መጀመሪያዎቹ አካባቢ ላይ ጋፋት ወዝ ፔይንግ ትሪቢዩት ቱ ዘ ክርስቲያን ኪንግደም ግብሮችን ይከፍሉ ነበር ጋፋቶች ለክርስቲያን ኪንግደም ማለት ነው። ግን ሲከፍሉ በብር መልክ አይደለም። ሜንሊ ኢን ካትል በካትል መልክ ነበር የሚከፍሉት። ላሞችን በመስጠት ወይም በሬዎችን በመስጠት ነበር የሚከፍሉት ማለት ነው። እነዛ ላሞች ግን ከየት ነበር የሚመጡት? which comes from districts among which ጋምቦ and ሻት are the ጋፋት ክሌን ኔምስ ማለት ነው። ከሚመጡባቸው መካከል 6 ዲስትሪክቶች አሉ ወይም የሚመጡባቸው 6 ቦታዎች አሉ። በዋነኝነት ግን ጋምቦ ኦርሶ ሻት የሚጠቀሱ ናቸው ማለት ነው። ሻት የሚጠቀሱ ናቸው ማለት ነው። ስለዚህ እነዚህ ደግሞ የጋፋት ክሌን ኔሞች ናቸው፣ የጎሳቸው ስሞች ናቸው። በጋፋት ውስጥ የሚገኙ የጎሳ ስሞች ናቸው። ሌላኛው the province was ruled by the title of አላሞ ጋፋት ውስጥ የሚገኙ ክልሎች ወይም ደግሞ ሰፈሮች የሚመሩባቸው ሩል የሚያረጉባቸው ታይትሎች አሉ። ከነዛ ታይትሎች መካከል ዋነኛው እና ተቀዳሚው ማን ነው ብትባሉ አላሞ ነው። አውላሞ የሚባለው ማለት ነው። አውላሞ እንግዲህ ምንድነው? ፕሮቪናንሶቹ ወይም ደግሞ ክልሎቹ ሩልድ የሚሆኑባቸው ታይትል ነው ማለት ነው። ስለዚህ ፕሮቪናንስ ብትባሉ ኩዌሽን ላይ ፕሮቪናንስ which is ruled by ፕሮቪናንስ which ጋፋት peoples or ጋፋት clans ruled by ብትባሉ ታይትሉ ምንድነው? which is አዋላሞ ተብሎ ይጠራል ማለት ነው። ስለዚህ ይሄን ነገር መርሳት የለባችሁ ማለት። ስለዚህ ስለ ኢናሪያ ብዙ ያወራን ይመስለኛል። ስለ ጋፋትም በደንብ ጥርት ያድርገን ያወራን ይመስለኛል ማለት። ስለዚህ እነዚህ ናቸው በሳውዘርን፣ በኢስተርን፣ በሴንትራል ላይ ያሉት ማለት ነው። ኦኬ ከዚህ በኋላ ወደ ሙስሊም ሱልጣኔት እንለፍ። ሙስሊም ሱልጣኔት ላይ ብዙ ነገሮችን እንመለከታለን። ኢስላሚክ ሪጅን ባለፈው ላይ ስናወራ ዩኒቱ ላይ ኢስላሚክ ሪጅን በአክሱማይት ጊዜ ተቀብለውት ነበር። ከዛም በኋላ ስፕሪድ ያደረጉት ኢስላሞች ብዙ እንዲስፋፉ ካረጋቸው ነገር መካከል ዘይላ ትሬር ነው ብለናል። ይሄ ዘይላ ፖርት ነው ብለናል። ሌላኛው ደግሞ ግን ምንድነው ያልኳችሁ በ8ኛው ሴንቸሪ በጣም ተስፋፍቶ ነበረ። ከዛ በተስፋፉ ቁጥር ደግሞ የራሳቸውን ስቴቶች ፎርም እያደረጉ መጥተው ነበረ። ስለዚህ እነሱን ስቴቶች ነው የሙስሊም ሱልጣኔት ፎርም ያደረጓቸው ስቴቶችን እንመለከታለን ማለት ነው። የመጀመሪያው የሸዋ ስቴት ነው። ሸዋ ስቴት ወይም ደግሞ ማክሱማይት ሱልጣኔት ተብሎ ይጠራል። ማክሱማይት ሱልጣኔት ወይም ደግሞ ሸዋ ሱልጣኔት ብትባሉ ወይም ሸዋ ስቴት ብትባሉ ተመሳሳይ ነው ማለት ነው። እሱ እንዳረሱት። መስራቹ ማን ነው? ማክሱሚ ካሊድ ኢብን አልዋልዲ የሚባል ሰው ነው እንግዲህ የመሰረተው ማለት ነው። ስለዚህ የመሰረተውም በ896 አፍተር ዘ ዴዝ ኦፍ ጂሰስ ክራይስት በ896 ብላችሁ ትይዛላችሁ። አፍተር ሂጅራ ከሆነ ደግሞ በ283 አፍተር ዘ ዴዝ ኦፍ ጂሰስ ክራይስት ከሆነ በ896 ማለት ነው። ኤዲ ከሆነ በ896 ኤኤች ኦር አፍተር ሂጅራ ከሆነ ደግሞ በ283 እንደሆነ መርሳት የለባችሁም ማለት ነው። ስለዚህ ይሄ ማክሱማይ ሱልጣኔት ኦን ደ ኖርዝ ኢስተርን ፉት ሂል ኦፍ ሸዋ ነበር የተመሰረተው ማለት ነው። ስለዚህ የሸዋ ሱልጣኔት ከመቼ እስከ መቼ ገዛ የሚለውን ጀነራሊ ልንገራችሁ። መጽሐፋችሁ ላይ ያለው ይሄ ብቻ ነው፣ ግን ጀነራሊ ልንገራችሁና ከ896 ኤዲ ተነስቶ እስከ 1286 ብዙ መጽሐፍ ላይ የምታገኙት ይሄን ነው። 1286 ኦር 1280 ብሎ ነው የሚያስቀምጠው ማለት ነው። ስለዚህ 1286 ሞርሊ ያስቀምጠዋል እና ይሄ የሸዋ ሱልጣኔት ኤክስቴንድድ ያደረግ ነበር። በጣም ብዙ ቴሪቶሪዎችን ይዝ ነበር። ከነሱ መካከል እስከ ዌስት ኦፍ አዋሽ ሪቨር ራሱ ይዞ ነበር ማለት ነው። ይሄ ደግሞ በምን ምክንያት ነው? በፖርት ኦፍ ዘይላ ምክንያት ነው። ፖርት ኦፍ ዘይላ እነዚህ ስቴቶች ፋታጋር ሆነ ዳዋሮ ሆነ ሸዋ ሆነ እንዲመሰረት በዋነኝነት የፖርት ኦፍ ዘይላ ኢንፍሉዌንስ እንዳለ መርሳት የለባችሁም። ኦልሶ የሚገርመው ነገር ምንድነው? ሸዋ ቢግን ሲያደርግ ሸዋ ልክ እንደ ስቴት ሲጀምር እንደ ስቴት ዲቨሎፕ ሲያደርግ በስንተኛው ሴንቸሪ ነው? በ9ኛው ሴንቸሪ ማለትም በ896 ማለት በ9ኛው ሴንቸሪ ነው ሸዋ ስታርት ያደረገው ማለት ነው ሱልጣኔቱን። እሱ ውስጥ ሱልጣኔቱን ሲጀምር የአክሱማይት ሱልጣኔት መውደቅ ጀምሮ ነበር። አክሱም ልክ እየወደቀች ነበር፣ ዲክላይን እያደረገች ነበር ማለት ነው። ስለዚህ ይሄንን መርሳት የለባችሁም ማለት ነው። ቢላ የምናየው ፋታጋር ነው። ፋታጋር ወዝ ፋውንድድ አራውንድ ምንጃር፣ ወደ ምንጃር የተመሰረተ ስቴት ነው ፋታጋር። ወደ ምንጃር፣ ወደ ሸንኮሬ፣ ወደ አዳ የተመሰረተ ምንድነው
ፋታጋር ስቴት ነው ማለት ነው። ስቴት ነው ሙስሊሞች የመሰረቱት ስቴት ነው ማለት ነው። ስለዚህ ፋውንድድ ኢን ምንጃር ሸንኮራ ኤንድ አዳ ማለት ነው። መቼ ነው የተመሰረተው? በ11ኛው ሴንቸሪ ላይ የተመሰረተው። ይሄን እንዳትረሱ። ስለዚህ ፋታጋር በ11ኛው ሴንቸሪ ነው የተመሰረተው። ፋውንድድ የሚሆነው ኢን ምንጃር ሸንኮራ ኦልሶ ደግሞ ወደ አዳ አካባቢ ነው የተመሰረተው ማለት ነው። ኦልሶ ኢት ዋዝ ኤ ሂል ሎውላንድ ኤሪያ። ሂል ማለት ምን ማለት መሰላችሁ? ኮረኮንቻማ የሆነ ሎላንድ ኤሪያ ነው ቦታውን ሲገልጸው። ይሄ ፋታጋርም ማለት ነው ነው ይሄ ላይክ ምንድን ነው የሚባለው? ኮረኮንች የበዛበት ሆኖ ግን ደግሞ ሎላንድ ነው፣ ዝቅተኛ ቦታ ላይ ነው እና ዊዝ ሩዝሊ ካልቲቬትድ ፊልድስ ካልቲቬት የሚያደርጓቸው ነገሮች አሉ። በዛ ሎላንድ ሂል በሆነው ሎላንድ ላይ ግን ካልቲቬት የሚያደርጓቸው ነገሮች አሉ። ለምሳሌ ዊቶችን ካልቲቬት ያደርጉ ነበር፣ ስንዴዎችን፣ ባርሊዎችን ማለትም ገብሶችን፣ ኦልሶ ደግሞ የተለያዩ ፍሩቶችን ኦልሶ ኤክስቴንሲቭ ጋዘሪንግ ግራውንድስ ኤክስቴንሲቭ የሆኑ በጣም ሰፋ ያሉ ጋዘሪንግ ምኖች ነበሯቸው፣ ግራውንዶች ነበሩ። ማለትም ላይክ እንደ ግጦሽ ነበራቸው። ጋዘሪንግ ማለት ያው እንደ ግጦሽ ማለት ነው። ስለዚህ ኤክስቴንሲቭ ጋዘሪንግ ግራውንድስ ነበሯቸው ማለት ነው። እነዛ ጋዘሪንግ ግራውንድስ ደግሞ ፉል ኦፍ ኒውሜሪየስ ኸርብስ ወይም ደግሞ ኒውሜሪየስ ኸርብስ ማለት የተለያዩ እጽዋቶች፣ በጣም በዛ ያሉ እጽዋቶች ነበሯቸው። እነዛን ደግሞ ማን ነበር የሚመገቧቸው? ካትሎች፣ ሺፖች፣ ኦልሶ ጎቶች ይመገቧቸው ነበር ማለት ነው። በዛውም ደግሞ ካትሎቻቸውንም ያሳድጉ ነበር ማለት ነው። ስለዚህ ፋታጋር በ11ኛው ሴንቸሪ ፋውንድ እንደሆነች ኢን ምንጃር ኢን ሸንኮራ ኤንድ ኢን አዳ ብለናል። ኦልሶ ደግሞ ሂል ሎላንድ ኤሪያዎች እንደሆኑ ኮረኮንቻማ የሆኑ በጣም ዝቅተኛ ኤሪያዎች እንደሆኑ ቦታው ማለት ነው። የፋታጋር የተለያዩ ካልቲቬት የሚያደርጓቸው ነገሮች አሉ። ከነሱ መካከል ስንዴ፣ ገብስ፣ የተለያዩ ፍሩቶች ኦልሶ ደግሞ ግራውዚንግ ግራውንዶቻቸው ላይ ፉል ኦፍ ኸርብስ እንዳሉ ወይም ደግሞ ብዙ እጽዋት እንዳሉ ለማየት ሞክረን እነዛን እጽዋት ደግሞ ካትሎቹ፣ ሺፖቹ፣ ጎቶቹ እንደሚመገቧቸውም መርሳት የለባችሁም ማለት ነው። ሶስተኛው ዳዋሮ ነው። ዳዋሮ ሎኬትድ ሳውዝ ኦፍ ፋታጋር ከሳውዝ ኦፍ በሳውዝ ኦፍ ፋታጋር ወደ ሳውዝ ኦፍ ፋታጋር ነው የሚገኘው። ይሄ ማለት ኢንሴንስ ከምንጃር ወደ ሳውዝ ነው፣ ከሸንኮራ ወደ ሳውዝ ነው፣ ከአዳ ወደ ሳውዝ ነው ማለት ነው። ይሄ ዳዋሮ ማለት ነው፣ ሶስተኛው ስቴት ማለት ነው። ስለዚህ ይሄ ነገር ያለው ቤት ነው ካላችሁ ቢትዊን አፐር ዋተርስ ኦፍ አዋሽ ከአፐር ዋተሩ የአዋሽ አፐር ዋተር ወይም ደግሞ የላይኛው ፓርት በላይኛው በኩል በአዋሽ አፐር ዋተርስ ኦፍ አዋሽ ኤንድ በዋቢ ሸበሌ መካከል ነው የሚገኘው ይሄ ዳዋሮ ማለት ነው። በአዋሽ አፐር ፓርት ኦልሶ በዋቢ ሸበሌ መካከል ነው የሚገኘው ማለት ነው። ስለዚህ ከየት ነው ኤክስቴንድ የሚያደርገው ካላችሁኝ ኤክስቴንድ ቱ ቸርቸር ኢን በኖርዝ ኢስት በኩል እስከ ቸርቻር ድረስ ይሄዳል። ከዛ ደግሞ በሳውዝ ኢስት በኩል ደግሞ እስከ ጊንድኸር እስከምትባል ቦታ ድረስ ኤክስቴንድ ያደርጋል ይሄ ዳዋሮ ማለት ነው። ሌላኛው ስለ ዳዋሮ which is ብዙ ቫሉዌብል ያለውን ኢንፎርሜሽን የሰጠን ማን ነው? which is ኢጂፕቲያን ኮርቲየር ነው ወይም ደግሞ ፍርድ ቤት ውስጥ የሚሰራ ኢጂፕቲያን ነበር። ማን ተብሎ ይጠራል? ኢብን ፋድ አላህ ኢል ኡማሪ ተብሎ ይጠራል ማለት። ስለዚህ ኢብን ፋድ የኢጂፕቲያን ኮርቲየር ነበረ ወይም ደግሞ ኢጂፕት ውስጥ የሚሰራ የፍርድ ሰራተኛ ነበር ወይም ደግሞ ጠበቃ ማለት ነው። ስለዚህ እንደዛ ነበረና which is ይሄንን ስለ ዳዋሮ ብዙ ኢንፎርሜሽን ሰጠ የሚባለው ሰው እሱ ነው ማለት ነው። ስለዚህ ከኢጂፕቲያን ኮርቲየሮች መካከል ወይም ደግሞ ኢጂፕት ውስጥ በፍርድ ቤቶቹ መካከል ነው የተገኘው የኢጂፕት ፍርድ ቤቶች ውስጥ የተገኘ መረጃ ነው ስለ ዳዋሮ የሚያመለክተው ማለት ነው። ኦልሶ እነዚህ ዳዋሮዎች የራሳቸው ከረንሲ ነበራቸው። አሁን ልክኛ የምንገበያይበት ምንድነው ስሙ? ብር አይደለ ስሙ? የውጭዎቹ ወደ ዩኤስኤ ሲሆን ደግሞ ዶላር አላቸው፣ ዩሮም አላቸው። እንደዛ ብቻ የተለያዩ መገበያያዎች አሏቸው፣ ከረንሲዎች አሏቸው። ስለዚህ ከነሱ መካከል የዳዋሮ ከረንሲ ምንድነው ከተባላችሁ they have a currency which is called ሃኩና ይባል ነበር። ከረንሲያቸው መገበያያቸው ሃኩና ተብሎ ይጠራ ነበረ ማለት ነው። ስለዚህ እነዚህን ለማየት ሞክረናል። የሸዋን ኦር የማክሱማይትን፣ የፋታጋርን፣ የዳዋሮን በዚህ መልኩ ለማየት ሞክረናል ማለት ነው። ደን የመጨረሻዎቹን እኒና which is ባሊ የባሊንና which is የኢፋትን ለመመልከት እንሞክር። የባሊ ስንመለከት which is was an extensive kingdom occupying in high places ማለትም ጠፍጣፋ በሆኑ ከፍተኛ ቦታዎች ላይ የሚገኝ ኪንግደም ነበረ። also separating the basins of ሸበሌ ዋቢ ሸበሌ and
ሪፍቲ ቫሊ ሌክስ ማለት ነው። የኢትዮጵያ ሪፍቲ ቫሊ ሌኮች እና which is በዋቢ ሸበሌ ሰፓሬት አድርገው እዛ ቦታ ላይ የሚገኙ ናቸው ማለት ነው። ቢትዊን ሸበሌ ኤንድ ሪፍቲ ቫሊ ሌኮች የሚገኙ ናቸው። በዋቢ ሸበሌ እና በኢትዮጵያ ሪፍቲ ቫሊ ሌኮች መካከል የሚገኙ በትልቅ ቦታዎች ላይ ወይም ደግሞ ሃይ ፕሌቶች ላይ የሚገኝ ኪንግደም ማን ነው ከተባላችሁ ባሊ ነው ብላችሁ ትመልሳላችሁ ማለት። ስለዚህ ባሊ ኢዝ ኤ ኪንግደም ኦኩፓይንግ ኢን ሃይ ፕሌትስ which is separating ዋቢ ሸበሌ and ሪፍቲ ቫሊ ሌክስ ማለት ነው። ሪፍቲ ቫሊ ሌኮች እና ዋቢ ሸበሌዎችን ሰፓሬት በማድረግ የሚገኝ ኢን ሃይ ፕሌቶች ላይ የሚገኘው ኪንግደም ማን ነው ከተባላችሁ ባሊ ብላችሁ ትመልሳላችሁ ማለት ነው። ሌላኛው it was separated from ዳዋሮ by ዋቢ ሸበሌ ከዳዋሮ ሰፓሬት የሚሆነው በዋቢ ሸበሌ ነው። ምክንያቱም ቢትዊን ሸበሌ እና በሪፍቲ ቫሊ ሌክ ነው ያለው ብያችኋለሁ። ስለዚህ በዋቢ ሸበሌ ሪቨር ላይ ከዳዋሮ ሰፓሬት ይሆናል ማለት። ከዳዋሮ ሰፓሬት የሚሆነው በማን ነው? በዋቢ ሸበሌ ሪቨር ነው። ኤንድ ኦልሶ ኤክስቴንድ የሚያደርገው ይሄ ባሊ ኤክስቴንድ በጣም በብዙ ቦታዎች ላይ ኤክስቴንድ ያደርጋል። በሳውዝ ዋርድ ኤክስቴንድ የሚያደርገው እስከ ገናሌ ድረስ እስከ ገናሌ ሪቨሩ ድረስ በሳውዝ ዋርድ በሳውዝ በኩል ወይም በደቡብ በኩል ኤክስቴንድ ያደርጋል። በደቡብ በኩል እስከ ገናሌ ድረስ እስከ ገናሌ ሪቨር ድረስ ኤክስቴንድ የሚያደርገው ማን ነው ከተባላችሁ ማን ነው ማለት ነው? ባሊ ነው ማለት ነው። ባሊ ነው ማለት ነው። ሌላኛው ደግሞ ከዳዋሮ ጋር ሰፓሬት የሚሆነው በዋቢ ሸበሌ የሆነው የትኛው ነው ብትባሉ ባሊ ትላላችሁ ማለት ነው። ስለዚህ ይሄንን እዚህ ጋር ማየት እንችላለን ማለት ነው። ሌላኛው ትሬድ was mainly based on barter exchange የእነሱ ትሬድ ወይም ደግሞ እንግዲህ ነገር በሁለቱ ወንዞች መካከል ናቸው። ኢኔሴንስ ትሬዶችን ይፈጽማሉ ማለት ነው። በሸበሌ እና በኢትዮጵያ ሪፍቲ ቫሊ ሌኮች መካከል ናቸው ማለት የተለያዩ ትሬዶችን ይፈጽማሉ ማለት ነው። which is የባህር ላይ ትሬዶች ማለት ነው። እና ትሬዶቹን በሚፈጽሙበት ጊዜ ግን ምንድነው ባርተር የሆነ ኤክስቼንጅ ነበር የነበራቸው። ማለትም በብር አይደለም ነበር የሚገበያዩት። ባርተር የሆነ ኤክስቼንጅ ካትል ከሰጠው ክሎዝ ይሰጠዋል፣ ሺፕ ከሰጠው ክሎዝ ይሰጠዋል፣ ኦር ክሎዝ ከሰጠው ሺፕ ይሰጠዋል። የሆነ ባርተር የሆነ ኤክስቼንጅ ነበር የነበራቸው ማለት ነው። ስለዚህ ባርተር ኤክስቼንጂንግ which is ካትል ሺፕስ ክሎዝስ ኢቲሲ የሆነ ነበራቸው ማለት ነው። ኦልሶ የባሊ በጣም የሚገርመው ስትሮንግ የሆነ አርሚ ነበራቸው which is composed of cavalry and also ኢንፋንተሪ እና ካልቨሪዎችን የያዘ ማለትም ካልቨሪዎች ማለት ፈረሰኞችን ኦልሶ ደግሞ የምድር ተዋጊዎችን ምንድነው የምድር ጦረኛዎችን የምድር ተዋጊዎችን በምድር ላይ ዝም ብለው የሚሄዱት የሰዎችን ማለት ነው። የሰዎች ብዛት የምድር ተዋጊና የፈረሰኛ ተዋጊ ነበራቸው ማለት። የምድር ተዋጊዎቹ ኢንፋንተሪ ተብሎ ይጠራሉ። ካቫለሪ ደግሞ ምን ተብሎ ይጠራሉ? ፈረሰኞቹ ማለት ነው። ስለዚህ እነሱን የያዘ ስትሮንግ አርሚ የነበረው ነበር ማን? ባሊ ማለት ነው። ሌላኛው ኢፋት ነው የምናየው በአምስተኛነት። ኢፋት የመጨረሻው ባይሆንም ግን ደግሞ ከዚህ በኋላ ብዙ አሉ። ግን ኢፋት ደግሞ የሸዋን ኮንስኩዌር በማድረግ የቀጠለበት ነው ማለት ነው። ሸዋን ኮንስኩዌር በማድረግ የሸዋን ሱልጣኔት ወይም ደግሞ የማክሱማይትን ስልጣኔት በኋላ ላይ እናወራዋለን ቻፕተር 5 ላይ በክርስቲያኒቲዎች ከተዳከሙ በኋላ ሸዋዎች እሱ ከእንደገና ኢፋት ከእንደገና ፎርም ሆኖ ነው አጀስት አድርጓቸው እነሱን የጀመረው ማለት ነው። ሌላኛው ኢፋት ነው እንግዲህ አሁን እንደነገርኳችሁ የምናየው። ስለዚህ ኢፋት was state located in the adjacent of ሸዋን ስቴት በአጀሰንት ኦፍ ሸዋ ስቴት ላይ ለዛ ነው ቅድም የነገርኳችሁ ማለት ነው። ሸዋን ስቴቶች ባዳከሙባቸው ጊዜ ክርስቲያኒቲዎች ወይም ደግሞ ክርስቲያን ኪንግደሞች ከሸዋን ስቴት ጋር ኮንፍሊክት ነበረባቸው። ከዛ በኋላ ሲያዳክሟቸው ሸዋዎችን በአጀሰንት ኦፍ ሸዋ ላይ የሚገኘው ይሄ ኢፋት እሱ ደግሞ ሞር ተነሳ ማለት ነው። ሸዋ የሚለው ስም ቀረና በኢፋት መልኩ ተነሳ ማለት ነው። ስለዚህ በአጀሰንት ኦፍ ሸዋን ሱልጣኔት ላይ ይገኛል ይሄ ኢፋት ማለት ነው። በአጀሰንት ኦፍ ዋት ሸዋን ሱልጣኔት ላይ ይገኛል። ኢት ቴሪቶሪ ራን ፍሮም ኖርዝ ኢስት ቱ ሳውዝ ዌስተርሊ ኢን ደ አፋር ማለት ነው። የአፋርን ከኖርዝ ኢስት ወይም ደግሞ ከሰሜን ምስራቅ እስከ ደቡብ ምዕራብ የአፋርን ተቆጣጥሮታል ማለት ነው። አፋርን ተቆጣጥሮት ነበረ። አፋርን ነው ሄደ ያለችውን አፋር ማለት ነው። ኦልሶ ደግሞ በምስራቅ በኩል ደግሞ እስከ አዋሽም ድረስ ይደርስ ነበረ። እስከ አዋሽ ድረስ ይደርስ ነበር። ኢስትዋርድ ቱ ደ አዋሽ ኢስትዋርድም ደግሞ እስከ አዋሽ ይገኝ ነበረ። ስታብሊሽድ የሆነው ይሄ ኢፋት በማን ነው? ኢት ዋዝ ስታብሊሽድ ባይ ኡማር ዋላስማ በኡማር ዋላስማ ነበረ ስታብሊሽድ የሆነው። ኦልሶ ደግሞ ይሄ ኡማር ዋላስማ who claimed descent from ሃሻማይት ክሌን ከሃሻማይት ክሌኖች የመጣ ነበረ። ይሄ ክሌምድ አርጎ ነበር ዲሴንቶችን ማን? ይሄ ኡማር ዋላስማ ማለት ነው። ኦልሶ ካም ያደረገው ግን የመጣው ግን ከየት ነው? ከአረብ ነው።
ክሌም ዲሴንቶችን የተለያዩ ምስጋናዎችን አግኝቶ ነበረ ከሃሽማይት ክሌኖች ማለት ነው። ወይም ደግሞ በሃሽማይት ክሌኖች በእነሱ ጎሳ ውስጥ የተከበረ ሰው ነበረ። ማን? ኡማር ዋላስማ ማለት ነው። ኦልሶ ኬም ፍሮም አረቢያ ከአረቢያ ነበር የመጣው። ማን? ኡማር ዋላስማ ኢፋትን ከመመስረቱ በፊት ማለት ነው። ኡማር ዋላስማ ከአረቢያ ዳይሬክት ሊመጣ ከዛ በኋላ ቢትዊን የመጣበት ከ1271 እስከ 1285 ነበር። ከዛም በኋላ ፎርም አድርጎታል ኢፋትን ማለት ነው። ኢፋትን ፎርም አድርጓል ማለት ነው። ኢትስ ኢንሄቢታንትስ ወይም ደግሞ በኢፋት ውስጥ የሚኖሩ ህዝቦች earn their ሊቪንጋቸው ወይም ደግሞ አኗኗራቸውን የሚገፉት የተለያዩ ስራዎችን በመስራት ነው። ለምሳሌ ያክል ካልቲቬሽኖችን እጽዋቶችን በማልማት ወይም ደግሞ ዘርን በመዝራት በማረስ ነበር። ከነሱ መካከል ወይቶችን ወይም ደግሞ ምንድነው ወይት ስንዴዎችን፣ ሶርገሞችን፣ ማይሌቶችን፣ ጤፎችን፣ ሹገር ቼኖችን፣ ባናናዎችን፣ ቫራይቲስ ኦፍ ፉዶችን በማፍራት ነበረ የሚተዳደሩት የኢፋት ኢንሄቢታንቶች ወይም ደግሞ የኢፋት ህዝቦች ማለት ነው። ሌላኛው ጫት was described for the first time as being consumed as a stimulant ጫት ለመጀመሪያ ጊዜ እንደ አበረታች ንጥረ ነገር ሰዎች እየገዙት የሚያስቀምጡት ይሄ አበረታች ንጥረ ነገር ወይም ደግሞ ስቲሙላንት ማለት አበረታች የሆነ ንጥረ ነገር ማለት ነው እንደሆነ ለመጀመሪያ ጊዜ ዲስክራይብድ የሆነው የተገለጸው በዚህ ጊዜ ነው፣ በኢፋት ጊዜ ነው ማለት ነው። በኢፋት ጊዜ ይሄ ጫት አበረታች ንጥረ ነገር እንደሆነ ሰውም ደግሞ እየገዛው እንደሆነ በዚህ ሱልጣኔት ጊዜ ኮንሱም እያደረገው እንደነበረ ይነገራል ማለት ነው። ስለዚህ እነዚህን አምስቱን የሙስሊም ሱልጣኔቶች በዚህ ለማየት ሞክረናል ማለት ነው። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ማድረግ እንዳትረሱ። ይሄንን ሾርት ኖት ከፈለጋችሁ ታች ዲስክሪፕሽኑ ላይ ሊንክ አስቀምጥላችኋለሁ። ኢቲኤል ቱቶሪያል የቴሌግራም ቻናል አለን። እሱ ውስጥ ገብታችሁ ይሄንን አጭር ኖት ማግኘት ትችላላችሁ ማለት ነው። ለዛሬ እዚህ ላይ በቀናል። ይመቻችሁ።